ተለዩ። የኔ ስም እኮ ርብቃ አይደለም አና ነው። ሁኔታዋን ግን አይታችሁታል? በቅርቡ ማበዱ አይቀርም። አረ እንደውም አሁን ራሱ አብዳለች። ዶክተር ለምንድን ነው እንደዚህ የሆነችብሽ? ምን አድርገሻታል? አቤት አብርሃም፣ ተጎድታ አልነበረም እንዴ? ተሻለኝ። ለምንድን ነው እንዳልተጎዳ ያልነገርከኝ? ረሳሁት። ጉረኛ ባትሆን እኮ ቆንጆ ነበር። አውቁ ነበር እኮ እንዳመመው ሲያስመስለኝ ነበረው። ትኩረት ስትይ የማንን ትኩረት ፈልጎ ነው? ለካ እህትን ለማማለል ሲል ነው አውቆ የተጎዳ መሰለ። እሱና እሷን ደግሞ ምን አገናኛቸው? እና ለማን ሲል ያደረገው? ያው ያንቺን ይሆናላ። እውነትሽን ነው? ልሄድ ነው። ወዴት? ለነገሩ አባቴም ይሄንን ነገር ሲነግረኝ ያበደ ነበር መሰለኝ። ዛሬ ወደ ሳይሆን በግድ ይቅርታ ታደርግልኛለህ? ለዲና ይቅርታ አታደርግላት? ጥሩ ሰው ስለሆንኩ አይደለም፣ መወሰን የማልችል ሰው ስለሆንኩ ነው። ሁሌም ለራስ ብቻ ነው የምታስበው። ለምንድን ነው እንደዚህ ተደሰትሽው ከሱ ጋር? አዎ ምን ነው ሌላ የምትጠብቂው ሰው አለ እንዴ? አንድ ቀን ግን መወሰን አይቀርም። የሱ ፊት ድሮም የማን ልጅ ሆንሽ ነው? ምን ነው ውድ ባለቤቴ ረሳሽው እንዴ? ከአንተ ጋር ለምታረቅ ያለኝ አማራጭ እሱ ብቻ ስለነበር። ምንድን ነው የክሱ